በእርግጥም ፈጠርናችሁ፣ ከዚያም ቀረጽናችሁ፣ ከዚያም ለመላእክት ለአደም ስገዱ አልናቸው። ሁሉም ሰገዱ ኢብሊስ ሲቀር፣ እርሱ ከሰጋጆቹ አልነበረም። አላህም ባዘዝኩ ጊዜ እንዳትሰግድ ምን ከለከለህ አለው። ኢብሊስም እኔ ከእርሱ እበልጣለሁ፣ እኔ ከእሳት ፈጠርከኝ፣ እርሱን ግን ከጭቃ ፈጠርከው አለ። አላህም ከእርሷ ከጀነት ውረድ፣ በእርሷ ውስጥ ልትኮራ አይገባህምና ውጣ፣ አንተ ከተዋረዱት ነህና አለው። ኢብሊስም እስከሚቀሰቀሱበት ቀን ድረስ ቆይታ ስጠኝ፣ አታጥፈኝ አለ። አላህም አንተ ቆይታ ከተሰጣቸው ነህ አለው። ኢብሊስም ስላጠመምከኝ እኔ በቀጥተኛው መንገድ ላይ አድብቼ እቀመጥባቸዋለሁ አለ። ከዚያም ከፊታቸው፣ ከኋላቸው፣ ከቀኛቸውና ከግራቸው እመጣባቸዋለሁ፣ አብዛኞቻቸውንም አመስጋኞች ሆነው አታገኛቸውም አለ። እነዚህ የሱረቱል አዕራፍ አንቀጾች በእስላማዊ የታሪክና የትርጉም ሊቃውንት ሙፈሲሮች ዘንድ ትልቅ ትኩረት የሚሰጥባቸው ናቸው። በተለይ እንደ ኢብኑ ከሲር፣ አልቁርጡቢ ያሉ ታላላቅ ምሁራን የሰጡት የታሪክ ትርጉም ተፍሲር እንደሚከተለው በዝርዝር ቀርቧል። ፈጠርናችሁ ከዚያም ቀረጽናችሁ። ኢብኑ አባስ ረዲየላሁ አንሁ እንዳሉት ፈጠርናችሁ የሚለው አባባል አደምን ሲያመለክት፣ ቀረጽናችሁ የሚለው ደግሞ በሰውነት መልክ መዘጋጀቱን ያሳያል። እናንተን በብዙ ቁጥር የተባለው የሰው ልጆች ሁሉ በአደም ዘር ውስጥ በመኖራቸው ነው። የመላእክት ስጁድ በተመለከተ ደግሞ ይህ ስጁድ የአምልኮ ሳይሆን የክብርና የአላህን ትእዛዝ የመፈጸም ምልክት ነው። መላእክት የአላህን ትእዛዝ አክብረው ሲሰግዱ፣ ኢብሊስ ግን በትዕቢት እምቢ አለ። ሌላው ደግሞ የተሳሳተ ንጽጽር እናያለን። ኢብሊስ አላህን የተከራከረው እኔ ከእርሱ በልጣለሁ በሚል ትዕቢት ነው። ምክንያቱም እሳት ብርሃን አለው፣ ወደ ላይ ይወጣል፣ ጭቃ ደግሞ ዝቅ ያለና የረከሰ ነው ብሎ አመነ። ታላላቅ ምሁራን እንደሚሉት በዓለም ላይ የተፈጸመ የመጀመሪያው ወንጀል ኩራት ወይም ኪብር ነው። ኢብሊስ የአደምን መንፈሳዊ ታላቅነት ትቶ በቁስ በጭቃው ላይ ብቻ በማተኮሩ ተሳሳተ። ጀነት የትህትና ቦታ እንጂ የትዕቢተኞች መኖሪያ እንዳልሆነች አላህ ገለጸለት። ውረድ የሚለው ቃል ከጀነት ብቻ ሳይሆን ከነበረበት ከፍተኛ መንፈሳዊ ደረጃ መውረዱን ያሳየናል። ኢብሊስ የሰውን ልጅ ቀጥተኛው መንገድ ላይ አድብቶ እንደሚጠብቅና ከአራት አቅጣጫዎች እንደሚመጣ ተናገረ። ሙፈሲሮች እነዚህ አቅጣጫዎች እንዲህ ይተረጉሟቸዋል። ከፊታቸው ሲል ስለ እውነተኛው ዓለም አኺራ ጥርጣሬ መፍጠር፣ ከኋላቸው ደግሞ ሲል ለዱንያ ለዚህ ዓለም ጥልቅ ፍቅርና ስስት እንዲኖራቸው ማድረግ፣ ከቀኛቸው ሲል ደግሞ በሃይማኖታዊ ጉዳዮች ላይ ግራ ማጋባት ወይም በበጎ ስራቸው እንዲኮሩ ማድረግ፣ ከግራቸው ሲል ደግሞ ወደ ስሜታዊ ፍላጎቶችና ወደ ወንጀል መገፋፋት ነው ብለው ፈስረውታል። ልብ በሉ፣ ኢብሊስ ከበላያቸውና ከበታቻቸው እመጣለሁ አላለም። ሊቃውንት እንደሚሉት ከበላይ የአላህ እዝነት ራህመት ስለሚወርድ፣ ከበታች ደግሞ ሰውየው በስጁድ ለአላህ ስለሚቀርብ ሸይጣን በእነዚህ አቅጣጫዎች ሊመጣ አይችልም። የሸይጣን የመጨረሻ ግቡ የሰውን ልጅ ለአላህ አመስጋኝ እንዳይሆን ማድረግ ነው። ምክንያቱም ምስጋና ወይም ሽኩር የኢማን መሰረት ነው። ሰው በአላህ ጸጋዎች ላይ ሲያማርር ለሸይጣን ጥቃት ተጋላጭ ይሆናል። እነዚህ አንቀጾች የሰውን ልጅ የኩራት አደገኝነት እንዲረዳና ሁል ጊዜም በአላህ ጥበቃ ስር እንዲሆን ያስተምሩናል።